አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦችን ያለሁ አልሐምዱሊላህ። ዛሬ ደግሞ ከ97 ወደ 71 ስገባ ስመገባቸው የነበሩትን ምግቦች እና በጣም የረዱኝ ኪሎዬን ለመቀነስ እያንዳንዱ አስረዳችኋለሁ። ከቁርስ እስከ ምሳ የምመገባቸውን እራት አቁሜያለሁ። መጀመሪያ ለአንድ ወር ያህል ወይም ለሶስት ሳምንት ያህል ነው እንጂ እራት አልመገብም። አሁንም በቀን ሁለቴ እበላለሁ። አንዳንዴ ግን እራት አልመገብም። ቁርስና ምሳ ነው። አሁን ይሄ የሚያስፈልገን የድንብላል ቅጠል ወይም ኩስባራ ነው። አክደሩ 2 እንቁላል። ይሄን ለቁርስ ነው የምጠቀመው። ያው እንዲያሳየችው ያህል ነው። ይሄንን ደግሞ እናንተ አርጉ። እኔ ግን አሰስያ ስለሚያመጣብኝ ወጥጄ እንደዚህ ያረገኝ ልክ እሳት እንደበላኝ ነው የሚያረገኝ። አልመገበውም። አልሰራም። ስሰራ እንደዚህ እያበላሸ ነው። አልሰራም ብያለሁ መዳም ማለት ነው። እና ደግሞ 2 ሽንኩርት፣ 2 ቲማቲም፣ 2 ካሮት እና 2 ኩሳ ነው። እኔም በአማርኛ ምን እንደስሙ አለሁ አለም። ያለ አብረን እንስራ። መጀመሪያ እንቁላላችንን እንጥዳለን። እንቁላላችንን ትንሽ ረድስት እንዳይረቅብን ቀጣው የሚሆነው ወደ መቆራረጥ ነው። ይሄ ሽንኩርቱን እንደምፈልገው አድርጌ ቆርጫለሁ። በረዛዝም እንጠቀመው ዘይቱን ወይም ሰሜን ወይም ዝብዳ ካላችሁ በዛ ነው እንጂ ዘይት አይቻልም። በነገራችን ላይ ዘይት በጣም መጥፎ ነው። ዘይቱ ነው ዋናው። ሁሉንም በምፈልገው አይነት ቆራርጬዋለሁ። እንደዚህ በስሱ አድርጉት። ምክንያቱም እንትን እንዲል ቶሎ እንዲበስልልን። ደግሞ ውሃ አንጨምርም። በሙቀቱ ብቻ ነው የምናበስለው። ገላያም ካላችሁ በገላያ አሪፍ ነው። ሽንኩርቱንም በደንብ አላበስለውም። አብረው የሚበስለው ትንሽ ከዚህ ኩስባራ ናሱ ቆንጆ በርበሬ ወይም ፍልፍል አስወል። ይሄ ደግሞ ከሙን አሁን እሳቱን እስከ መጨረሻው ቀንሰውና ለቁርስ የሚሆነኝን እሰራለሁ። ይሄን ለምሳ ነው። አሱር ላይ ነው የምበላው። አንድ ጊዜ እንዳሳያችሁ ብዬ ነው። በነገራችን ላይ አንድ ካሮት፣ አንድ ኩሳ ነው የተጠቀምኩት። ሊበዛብኝ ሆነ። ሁለቱን እንዳረገ አሳያችኋለሁ። አሁን የነበስኩትን አጥቢ አሁን እሳቱን እስከ መጨረሻው እንቀንሰው። አሁን ወደ ምሳችን ወደ ቁርሳችን ቲማቲማችን ቆርጬ ከሳህኑ አስቀምጫለሁ። ይሄንን እንጨምራለን። እንደገና ደግሞ ሽንኩርቱና የድንብላል ቅጠሉን ቆርጫለሁ። ሁሉንም አቀላቅለዋለሁ። ይሄ እየደረሰ ነው። አሁን ደግሞ የድንብላል ቅጠሉን ለሁለቱም ነው የምጠቀመው። ግማሹን ከዚህ እጨምረዋለሁ። ኩስባራ ነው ከመዳን ቤት ላላችሁት። አሁን የድንብላል ቅጠልን ጨምሬ እንደዚህ ይመስላል። ጨው ትንሽ ነው የምትጨምሩት፣ በጣም ትንሽ ሚልህ ማለት ነው። አሁን እንትናችን ደርሷል። ምሳችን ይሄንን በኩብዝ መብላት ትችላላችሁ። ዝም ብላችሁም በነጭ ሩዝም ቢሆን ግን እኔ ህይወት ብዙ ነው፣ በጣም ብዙ ነው የምር እንትን ስላለ ነው እንጂ ዝም ብዬ በማንካ ነው የምበላው። ወይም ደግሞ
በቂጣ መመገብ ትችላላችሁ። ይህን ጨርሰናል። አሁን እሳታችንን እናጠፋል። አሁን ወደ ይሄ እንደምትመለከቱት እንቁላሉ ነው እንጂ የቀረው ሁሉንም ቀላቅያለሁ። እንቁላሉን ደግሞ ሁሉ ጨምር ነው። እንደ ትናንሽ ቆራርጫዋለሁ 2 እንቁላል። ይሄንን ካላችሁ ተጠቀሙ። በቀር ሎሚና ትንሽ ጨው አድርጋችሁ፣ ጨው ግን ለሁሉም ነገር ባትጨምሩ አሪፍ ነው። ወይም ደግሞ በትንሹ ቂጣ የምንመገብ ከሆነ ደግሞ ከቂጣው ጨው ስላለው ጨውን መቀነስ አሪፍ ነው። ከዛ ደግሞ አረንጓዴ ሻያችንን ይህን ሻይ አክደሩን ከቁርስም ከምሳም ጋር ከሁሉም ጋር ብታረጉ አሪፍ ነው። እኔ ግን አሁን ላይ ደማነሴ የተነሳብኝ ስለሆነ የኔ ትንሽ ወደ ቢጫ ሄድ ያለው ሌላ ነገር ስላለው ነው። እናም ቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ። ከዚህ ደግሞ ከአረንጓዴ ሻዩ ጋር ያፈላሁት እንትን ነው የሮማ አልጫ ነው። ካላችሁ እናንተም ተጠቀሙ። ቀጣይ ቪዲዮ እስከምንገናኝ በሰላም ቆዩ።